እንግዲህ ወጣቱ እንግዲህ በሱ ተጣምዷል። ምን ሆነ ነው እንዴ? ችግር አለ እንዴ? እቺ ቤት የችግር ቤት ሆናለች። ብርቱካን በልቼ ሎሚ ሎሚ አገሳኝ ብርቱካን በልቼ ሎሚ ሎሚ አገሳኝ ብርቱካን በልቼ ሎሚ ሎሚ አገሳኝ ብርቱካን ብርቱካኔን አንቺ እንደምን አለሽ አንቺ እንደምን አለሽ ልቤን ነሳኝ አንቺ እንደምን አለሽ እኔስ ልቤን ነሳኝ ሉሊ ወይ ወልደታ ቸላ አልሻበ ስራ እንዴት ነው? ተማሪዎች ተጣጣሙ ቅድም ዝም ብዬ እያሰራኋቸው ነበር። የተወሰነ አሰራኋቸው። አሪፍ ነበር። ቆይ ቅድም ምን አልሽኝ? ይሄ አንቺ ናችን ጋር ምን ሆነሽ ነው? ምንም አልሆንኩም ስትይ ባልሆነ ምንም አልሆንኩም። ይሄ ስሜትሽ እኮ በጣም ተቀያይሯል። ምንድን ነው ልሽ እንደዚህ? አላውቅም ቃልዬ፣ በጣም እየደበረኝ ነው እኮ። ካደለም እንደው ለኔ የማትነግሪኝ? በጣም እየጨነቀኝ ነው። ምንድን ነው የጨነቀሽ? ጓደኛዬን ማስጨነቅሽኝ እኮ። ምንድን ነው የሆንሽው? ምንድን ነው የሆንሽው? ግራ እያጋባሽኝ እኮ ነው። በቃ ተይው። ምንድን ነው ተይው ማለት? ንገሪኝ። ሉሌ አንተ ሉሌ ምን ሆነ ነው? ምን ነው የተፈጠረ ነገር አለ እንዴ? የምን ነገር አባቢ? አታስመስላ። ምን አንተና ይሆን ማለቀው የተፈጠረ ነገር አለ? ያማል። በእኔና በሂማ መሀል ደግሞ ምን ይፈጠራል ብለህ አስበህ? አታስመስላ። ምን ሆናችሁ ነው? ሉሌ እሱ ደግሞ በቃ ድርቅ ማለት ትወዳለህ እኮ በእናትህ። በቃ አንቃልንም ስለቀጠርኳቸው ነገ አንድ ላይ እነግራቸዋለሁ። ነገ ከነገ እንደማያልፍ ግን ወቆሽ ተኛ ከሆነ ደግሞ ተነስና አንሶላውን ገልጠተኛ። ነገ እንደምነግረኝ ነው ወቆሽ። ላድርግ ጓደኛዬ፣ በቃ ተረጋግሽ። ቆይ ምን አድርግ ይሆን? ምን አጥፍቼ ነው? ለአንቺ የነገረሽ ነገር የለም? የነገረኝ ነገር ቢኖር ልክሻል።
አሬም ብዬሻለሁ እኮ ግን እኮ ሰላም ነበር። በቃ ተረጋጊ አንቺ። እኔ ነገ እንገናኛለን ብዬሽ የለም አወራዋለሁ። እሺ አብሬሽ ልሂድ። ደስ አይሆንም። ነገ እኔ ብቻዬን ሂጅ አወራዋለሁ። ደግሞ እኮ ይሱም አለ ከእሱ ጋርም ቢሆን አወራዋለሁ። እሺ በቃ ተረጋጊ። እሺ አሁን እራት አንብላ። እሺ አቅራቢ ወይኔ ህይወቴ እንግዲህ ምንም ማድረግ አልችልም። ሉሌ አንተ ሉል ሉል ምንም እሱ የተኛው እሱ እንዴት ነሽ? ደህና አደርሽ? ስልኬን እየጎረጎርኩ እኮ አጋጣሚ በዚሁ እንቅልፍ ወሰደኝ። ያማል ደግሞ ብር ያዝከው ወረቀት ምንድን ነው ያዝከው ወረቀት? ምንም አይደለም። ይልቅ እንውጣ በእናትህ ተነስ። ሉሌ አንተና እንዴ የምጠብቁ? እሺ ንገረኛ። እሺ ገላገልሽ በል ሉሌ መታለቻ ነገር እንጂ
ያስጨነቀኝ እኮ ነው አባቢ። ሁሌ ቆይ ለምን ነው የምታስጨንቀኝ? ነው ማለት ነው ማለት በቃ ልሂድ ነው ላለመናገር እያለቀስክ ነው እንዴ? ለምን ያስጨንቀኝ? ቁም ነገር ለምሮ በግልጽ ማን ነገር አብስጡና እዚህ ማን ነው አረጥ ይሉ ሳይ ማደራ ምን ነው አንተ ማከረኛ አንተ ደግሞ ተረጋጋ። ስንቷቸው ቀይቅ ዘማ ለራሱ ይፈል ምን ሆነሃል? ሰጃት ነፍሴን በስጦታ ሽልማትነቱም ላንቺ ተበርክታ ስለሚበልጥብሽ ከኔ እሷ ደስታ ነፍሴንም ቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴንም ቻልኳታ ውሰጃት ነፍሴን በስጦታ ሽልማትነቱም ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴንም ቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴንም ቻልኳታ። እሺ አንድ ላይ እንሰራለን። እንደው አልላቀቅ ሲለኝ ናፍቆት በልሜ ምነው አልሳቀቅ ፍቅሬ ሳጣሽ ካይኔ ያንቺ ፍቅር ዘውትር ያባባኝ ግራ ገባኝ ያንቺ ፍቅር ዘውትር ያባባኝ ግራ ገባኝ ይከብዳል አንገት ደፍቶ ጉዞ ጧት ማታ ተክዞ ይከብዳል አገርግሮ ጉዞ በሐሳብ ተይዞ እንደው ከሌለ ገላጋይ ካልመጣ ይቅር ባይ ትዝታ
ትዝታ ናፍቆትሽ ያላጋሪ ይከብዳል ውስጡን ይጎዳል ይከብዳል አንገት ደፍቶ ጉዞ ጠዋት ማታ ተክዞ ይከብዳል አንገት ደፍቶ ጉዞ ጠዋት ማታ ተክዞ ይከብዳል አቀርቅሮ ጉዞ በሐሳብ ተይዞ ይከብዳል አንገት ደፍቶ ጉዞ በሐሳብ ተይዞ ለእኔም አንቺ Ada mampus. Orang pusing. Kamu kenapa? Kau, nanti teragak dulu. Hiwi. Kau itu kalau cuma. Taman apa? Jangan. Boleh. Jangan. Matahari. Jangan. Jangan. لا. لا. Ini kan ሉሌ ምን ሆነህ ነው? በእናትህ ተወኝ እስኪ ልክ ለይው ይደውልላት እንዴ። ለምን ደውልና ደህና መሆኗን ጠይቃታ። ወይኔ በጌታ ስም እሷ ደህና ነች፣ አንተ ምን ነህ? እሱ በእናትህ እኔ ደህና ነኝ፣ ለእሷ ብቻ ደውልላት አልኩህ። አንዴ ደውልና ደህና መሆኗን ጠይቅልኝ አንዴ። ልዑል ምንድን ነው የምትለው እንዴ? ይኸው እንደውም መጣችልሽ። ቃል ልዑል ተረጋጋ። ካደ ምንድን ነው የምትርበተብችው? አይተሽዋል እንዴት እንዳቀፈኝ? አልተቀየመኝም ማለት እኮ ነው። እና ምን ወይ ቡና እናውራ። ሊቆይሽ ተረጋጊ። ይኸው መጣች፣ ልጠይቃታ። እሺ እባካች ቃልዬ በቃለኛ ነው። ሉሌ አትፍቼ ከሆነ ይቅርታ። ደህና መሸህ አባቢ። እንዴት አመሸሽ? ቃል እዚሁ ነዋ። ያዙ ልቀቁኝ ያልከው እንጂ ማለት ነው። ከይው ጋር ነው። ታሳዝናለች። በእናትህ ኧረ በጣም ነው የምታሳዝኑት። አሁን ራት በልተሃል እንዴ? በእናትህ ራት አንተን እየጠበኩ ነበር አይደል?
መድረሴ ነበር ወደኸኝ ሲጨንቅህ ያኔ ባልወዳደሎይ መድረሴ ነበር ወደኸኝ ሲጨንቅህ ያኔ ጓደኛዬ እንዴት ደስ እንዳለኝ እሱንማ እያየሁሽ እኮ ነው። ታይ እንደ ድሮ ነበር ያቀፈኝ የሳመኝ። ለዛ ነው ዛሬ ደግሞ ያልተሳምኩት። ሙዛዛ ነግሬሽ ግን አልነበረ? አይጠላኝም አልጠላኝም። እሺ እኮ አልኩሽ። እሺ ቻው ድምቂ ታዲያ ቀጥኝ እንጂ ባለፈውን ዘፈን አጠናው እንዴ? ያጠናሁት ነው እና በኋላ በደንብ ይሰራል። በጣም በእናትህ እንጂ አስተካክሎ ሰዓት አፍጥነዋ እንጣት። እሺ ሉላ አንዲስ ወይ እንግዲህ ዛሬ ቀን ማርፈዳችን ነው ማለት ኧረ እንውጣ በእናትህ አንተ እንዴ። እሺ ሁሌ ባንተ ምክንያት እንዳረጋጋ ደግሞ ኳሊቲ አለ ተስተካከለ። እኔ የምልሽ ሉላ አሁን ለምን ዛሬ ከይዊ ጋር እንድላቱ እንዴ ማለት እዛው ልንገናኝ አይደል እየሄድን ያለው? እሱ መች ጠፋኝ። እሱ ብቻችሁን እኮ አሪፍ ጊዜ እንድታሳልፉ ብዬ እኮ ነው። ኧረ አንተ ትቀልዳለህ በእናትህ። ይልቅ እንውጣ በእናትህ። እዛው አገኛት የለ እንዴ? ችግር የለውም ስልኬስ። እሺ ፈለግ አድርገው አንተ ሉላ ምን ነው አባቢ ና ወይ ወደ ቤት እንግባ። በጣም ተደጋገመ እንዴ ሉላ? ይህ ነገር እኮ በጣም ተደጋገመ። ለምን አታከሙ? ትንሽ ንፋስ ነው መሰለኝ። አረ እንደዚህ ያመመማ መሄድ የለብንም። አስፈላጊ ከሆነ ክላሱን መቅረት ነው። በፍጹም ይሱ ደህና ነኝ። ትንሽ ንፋስ ነገር ነው መሰለኝ። ደህና ነኝ። ልቀመጥ በእናትህ አታስብ። ደህና ነኝ። ጠብቀኝ። እሺ ደርኩስ የሚሉ ሌሎች ወንዶች ሁላ አልታየሽ አሉኝ ጭራሽ ከሱ ሌላ እሹሩሩ መውደድ እሹሩሩ ፍቅር እሹሩሩ ፍቅር እኔ ሻልሃለው አንተ ልጅ አትቅር አንተ ልጅ አትቅር አምናና ካቻምና እሹሩሩ ሲለኝ ሲንገበገብልኝ ምንም የማይመስለኝ ዘንድሮ አስቸገረኝ በኔ ብሶ ፍቅሩ ማባበል ይዣለው እያልኩ ሹሩሩ እሹሩሩ መውደድ እሹሩሩ ፍቅር እኔ ሻልሃለው አንተ ልጅ
አትቅር አንተ ልጅ አትቅር። አሁን እንግዲህ ሄርሙ ዘፍናንላለች ምናምን። ቀጣይ እንግዲህ ወደ ሉሌ እንሄዳለን። ሉሌ የሆነ ነገር ያሰማናል። ለሉሌ አንዴ የኔ አካል እኔው ነሽ ምን አወርስሻለሁ አንጀቴና ልቤ ያው ትቼልሻለሁ። የኔ አካል እኔው ነሽ ምን አወርስሻለሁ አንጀቴና ልቤ ያው ትቼልሻለሁ። በሐሳብ በረሃ የኔ ዓለም ብቃጠል ብከስም የኔ ዓለም የመውደድን ረሃብ የኔ ዓለም የፍቅርን ውሃጥም የኔ ዓለም ከአንቺ ትንፋሽ በቀር ለምንም አልቆርጥም። ሕይወት ዘሯን ዘርታ የኔ ዓለም ዛላሽን አስይዛኝ የኔ ዓለም ፍቅርም ፍሬ አፍርታኝ የኔ ዓለም ዱካሽን አግዛኝ የኔ ዓለም ለኔ ብትይ የኔነትሽ ገዛሽ። ለተማሪዎቹ የሚሰጠውን ወርክሽት እያስተካከልኩላቸው እኮ። ሉሌ ወይ አሁን እኮ ነው እሱ የሚነግረኝ። ጠዋት በድጋሚ ያመመህ እንዴ? አይ እሱ ደህና ነኝ እባክሽ፣ ትንሽ ነፋስ ነገር ብቻ። ተደጋግሞበታል እያለኝ እኮ ነው። ደህና ነኝ። እሱ ዝም ብሎ እስከሚያካብር ነው ታውቂው የለ። ቆይ ግን ለምን አትታየው? ኧረ ደህና ነኝ። ያን ያህል የሚካበር ነገር አይደለም እኮ። ይልቅ ተማሪዎቹን አስገቡት። ሉሌ ኢሱ ሉሌ ኢሱ አተ ሉሌ ደህና ነኝ። ምን ነው ማለት ደህና ነኝ። ማሽ ተቀም እሺ ካልሆነ ወደ ቤት እንሂድ። ደህና ነኝ። ይልቅ ወርክሽቱን እንስጣቸው ለተማሪዎቹ። ስራን እየሰራችሁ ነው? ይሄን ወርክሽት ለአንተ ሙሰር ለልጆቹም አድላቸው። እሺ ውስጣቸው ማሳጨርሱ እንዳወጡ ደግሞ በደንብ ስሩ። እሺ አስቸኳይ ነገር ገጥሞኝ ነው። ምን ልከተልህ? ኧረ ችግር የለም። እርግጠኛ ነህ? እሺ ልዑል፣ በድጋሚ እንዴት ነህ? እኔ የምልህ ከዚህ በፊት እንደዚህ ምርመራ አድርገህ ታውቃለህ? ያው አይ ቲንክ ድጋሚ ምርመራ ማድረግ ሳይኖርብህ አይቀርም። አያስፈልግም። ምን ሆነሃል? እርግጥ ለጥንቃቄ እኮ ነው። ያን ያህል የሚያስጨንቅ ነገር የለም። መረጋጋት አለብህ። ወይ ካልሆነ
ወንድምን ጠርተን እናናግረው። ህመሜን የማውቀው እኔ ነኝ ዶክተር፣ ነገር ግን ማንም ማወቅ ስለሌለበት። ይኸውልህ ጤና ከምንም በላይ አሳሳቢና አስፈላጊ ጉዳይ ነው። በምርመራና በአንዳንድ ነገሮች ደግሞ ካልተረጋገጠ የባሰ ይጎዳል። እኛ ደግሞ ለህብረተሰባችን ጤና ከልባችን እንጨነቃለን። የስራ ሞራላችንም ህብረተሰቡን ማገልገል ስለሆነ፣ ስለዚህ ግድ ምርመራ ማድረግ ይኖርባል። ግድ ለመሽበለ ይኸውልህ ዶክተር፣ እኔ ህመሜ ተረጋጉ። ሰላም ታረፍ በሉ። አመመህ እንዴ? አይ ደህና ነኝ፣ ደህና ነኝ። ውይ ለምን አትሰማም? ሰው ለምን አደረበን? ልብስ ደህና ነኝ አልኩሽ እኮ ሄዊ። እሱ መች ሰው ይሰማል? ቃል ነው ብቻ ነው ያመጣሽ። አንተ ምን አባንክ? እሱን አስበለጥሽ ካለ እሺ እንካስ ተጠጣ። እሺ አይዞህ። እሺ ደህና ነኝ። ታስቡ የብጌታቱን አይተሽው? ሰዓት ሄዳ ልደኩን ሰዓት ሄዳ እንዲያው ቆያችሁ እኮ ቆይ ልሸኛችሁ። ኧረ ቁጭ በል። ኧረ ቆይ እኔ እሸኛችኋለሁ። አልቆይም ትሮጣለሽ። እሱ አለሽ። እሺ ቶሎ ቢበናንሽ እስካሁን አልበሉም ይሆናል። አንቺ ከፍጪ ሳይለም እንዴ ወደ ታብጃን ተበለ እሺ ቦርሳዬ ያሽላማ ሉል አተ ሱሪ ነው ያረከው? ምንድን ነው ትለኝ? ሱሪ ነው ያረከው? ሱሪ ቶሎ ምን ያደርግልሃል? ብር ፈልጌ ነው ሱቅ ደርሼ ልምጣ። ቶሎ እዛ ቁም ሳጥን አጣበለሽ ቁም ሳጥን ውስጥ ነው። ይሱ አለንሽ አለ አለ አልተነሳም ምን ቆያችሁ? አልተነሳም እኮ አሁን እኮ ሳይነሳ ቁርስ ነገር አልተነሳም። እስካሁን እኛ ይዘን ይል እንደ አንተ ምንድን ይዛችሁ? አዎ ይዛ እሺ ገላገላችሁ ይሉኝ ጁስ ገዝቼ ልምጣ ባርጂን ከምዛው ጠብቁኝ። ዲስኮን አልተነሳም። እስቲ ጁስን አስቀምጪ። ካንተኛ እራሽ እንዴ ቃል ተሻለ ሚለ አንስ በእናትህ ሰላም ተባለ ደርሰህ ተነስታጠውና ቁርስን በል በል። አቆም ያለ ተናቀራለበት